የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስንም እኮ በቃ ቴንክ ዩ ኤፋ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ማንም እንዲለምነኝ እኮ አልፈለኩም ነው እየፈለግሽ ነው ያለሽ እየነገርኩሽ እንኳን በጭራሽ አይደለም። አንተ ለምን ነው የምትለምናት? ቆይ ለምን ነው የምትለምናት? ቆይ ኤፍሬም በዚህ ልክ አንቺ የሁሉ ስናወራሽ እንኳን አይገባም። እናንተ ይኸውላችሁ ማውራት ትችላላችሁ። እኔ ግን ልሂድበት ፕሊዝ። አቤል ልቀቀው፣ በእግዚአብሔር ይሁንብህ። በቃ ተወኝ። ኤፍሬም ግን የሆነ ችግር እንዳለበት አስታውቅ። አንድ ነገር ልንገርሽ፣ እኔ እያስመሰልኩኝ አይደለም። አሁንም አይጠበቅብህም። በቃ አታስመስል በእናትህ። እኔ ነገር ነኝ ሰለቸኝ። በዛ ላይ በቃ አታስመስል። ማውራት የምንችልበት ብዙ ታይሞች ነበሩን። ያኔ የት ነበርክ አንተ? እንዴ ሁልጊዜ እኮ እያወራን በዚህ ርዕስ ነው ሁሌ የምናወራው አይደል? መሳናወራ ቀርተን እናውቃለን። በቀደም የሆነ ስልክ ፋይል የሆነ ነገር ብለሽ ይዘሽ መጣሽ። ትክክለኛ ያልሆነ መረጃ ይዘሽ መጣሽ ይመስላል በደንብ። እንዴ ሩታ እኔ አብርሃም ለምን ታስጠምቃት? አንተ አይመለከተም። ኤፍሬም ቁጭ ብላ ያወሩ ኦኬ አስፈራርተን የሆነ ነገር ልትላት ነው? ምንም ነገር አልላትም። የፈለገችውን ነገር የማድረግ ምንም ላስፈራራትም አልችልም። ግን ደግሞ እኔ መገናኘት ካለብኝ በአካል አግኝቻትም ቢሆን ማውራት ያለብኝ ነገር አወራታለሁ። እስከዛሬ አላገኘኋትም ያለክ ማን ነው? በእናትህ ልቀቀው አቤል ችግር ምንድን ነው? አብርሽ እየተማመናችሁ እኮ አይደለም። በቃ እያመነችክ እኮ አይደለም። የምታወራው ነገር እያመነችክ አይደለም። በቃ ይፋ ይበቃል። ሲጀመር አንተ አትረባም፣ ወንድም አይደለም። ኧረ ወይኔ እሺ ማትረባ አንተ ከኔ ጋር ታወራ ከነሱ ማትረባ ነው። እግዚአብሔር ኦኬ አስፈራርተን የሆነ ነገር ልትላት ነው? ምንም ነገር አልላትም። የፈለገችውን ነገር የማድረግ ምንም ላስፈራራትም አልችልም። ግን ደግሞ በእርግጠኝነት ኤፍሬም ጠጥቷል። ባይጠጣ ኖሮ ሩታን እንደዚህ አይናገራትም ነበር። ሁሌ እኮ ለሩታ ነው የሚያግዘው። ዛሬ ግን ጭራሽ ትሂድ፣ ልቀቃት፣ ተዋት፣ ለምን ትለምናታለህ አላለም? ኧረ ኤፍሬም ጠጥታ መሆን አለበት እንጂ በትክክለኛ አእምሮክ እንደዚህ ሩታን አትላትም የምር። ምክንያቱም እናንተም ታውቃላችሁ እኛም እናውቃለን ሩታ ለእናንተ ምን ያክል መስዋዕትነት እንደከፈለች ማለት ነው። እና በእርግጠኝነት ጠጥታል። አትዋሽ። ጠጥቼ ነው ይቅርታ ሩታዬ፣ ይቅርታ የሩታ አዝናቂዎች ብለህ ካልጠየቅከን የምር በጣም እንቀየምታለን። ኤፍሬም በነገራችን ላይ በጣም ጥሩ ሰው ነህ፣ ጥሩ ልጅ ነህ። በሩታና በአብርሽ መሀል ጭራሽ መግባት አልነበረብህም። ልታስታርቅ ከሆነ ኦኬ። አቤሎ ደግሞ እንዴት እንዳሳዘነኝ እንጀቴን የበላኝ ማለት ነው። የምር በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። እና ኤፍሬም መተህ ይቅርታ ቶሎ ካልጠየቅ የምናረገውን እኛ ነን የምናውቀው። ሩታይን እንደዚህ ተባብረክማ ለወንድምህ ተባብረህ ልታስከፋት አንፈቅድልህም፣ አንሰጥልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዘራፍ እንዴ ዛሬ ባሏና የባሏ ወንድም ትውጣ ትሂድ አላሉም? ጉድ እኮ ነው እንዴ! ባሏ እንኳን እንደ ተቆረቆረ ነገር አንተ እንኳን አልተቆረቆርከም። በቃ ልትሄድ የፈለከ ነገር እኮ ነው የሚመስለው እንዴ! የፈለገ ነገር በባልና ሚስት መሀል አው መግባባት ያን የትም ያለ ነው እና መግባባት ላይፈጠር ይችላል። እና ስለዚህ አንተ ሂጂ ትሂድ ልትል አችልም። ስታያት በግ ትመስልሃለች እንዴ ትሂድ ተዋት። ቤተሰቦቿ ጋር ነው የምትሄደው እንዴ? ስታያት ምን በግ ትመስልሃለች እንዴ? የሆነ ለንግድ ያመጣሃት ነገር እኮ ነው እንደዛ የሆነ ንቀህ ማለት ነው። በቃ መግባባት ከሌለ ምናምን የምትለው ማለት አንተ ምን አገባ አንተ እንዴ? ሁለት አንድ አይነት ወንድምና ወንድም ሲያስጠላ እንዴት እንዳናደደኝ ማለት ነው። የምር በጣም ወደውና ማከብረው ዩቲዩበር ነው ኤፍሬም ሲባል ማለት ነው። ግን ዛሬ እንዴት እንዳናደደኝ እንዶ ጠገቤ በኖርክ እንዶ ባጋጭው ከምር ሜላት መተሽ ይሄንን ልጅ ልኩን ልትነግሪው እንፈልጋለን የምር። አለበለዚያ ግን እኔ ነኝ በቪዲዮ ወጥቼ ልክክን ምናገረ ለኤፍሬም አድርሱልኝ። የምር በጣም ነው ያናደደኝ። አቤላዬ ማለት ነው የኛ መልካም ሁሌም ከሩታ ጎን እንደሆንከ ነው። እናመሰግናለን የምር እንዴ ነገሩ ድራማም ፕራንክም ምናምን እንዴ ለሩታን እኮ ለሩታ ይሄንን ፊት ማሳየት አልነበረብህም እንዴ። ጭራሽ ሂጂ ውጪ በቤቷ። ሁላችሁንም እኮ በተለይ የቡታጀራ ዩቲዩበሮች እንዳለ በሩታ ሰበብ ነው ማለት ለምለም ብታስጀምራችሁ እንድትታወቁ ያደረገች ጀግና ዩቲዩበር ሩታዬ ናት። እና ደግሞ ከሩታዬ እኩል ልትሆኑ ማለት ነው። አዳሜ ልክሽን ነግርሻለሁ። የምሬን ነው የምላችሁ። እኛ ሩታ የምንወዳት በምክንያት ነውና
የአዳሚ አሁን ቁጭ ብለሽ ካሜራ ደቅነሽ እጅሽ ስራ ሳይነካ ብቻ ዩቲዩበር እንድትሆኚ ብታደርግሽም ለምለም ግን ዋና ደግሞ እንድትፈምሱና ታዋቂ እንድትሆኑ ያደረገቻችሁ ሩታ ናት። ይሄን ነው እንዋሻለን ልትሉ እኮ ነው። ከሩታ ሰበብ ነው ሁላችሁንም እየፈለግን የመጣ ነው። ሩታ ባትመጣ ኖሮ አዳሚ ያለሽበት ቦታ አይታወቅም ነበር። 4 ነጥብ እንዴ! ጭራሽ ደግሞ አሁን አንተ አፍከን ልትከፍትባት እንዴ? አንተ ነህ እንዴ ትዳር ያሳዝጋት? አንተ ነህ እንዴ የምታፋታት? ወይስ ነፂን ፈልገሃት ነው ለአብርሽ? እንዴ የምን ሩታ ብትበዛባችሁ እንጂ አታንሳችሁ እንዴ? ግልግል እንደውም ማለት ነው 10 ካሜራ ላይ ያመጣት እያስለቀሳት ይሄ ስቃይ ማለት ለፕራንክ ለብር ለዶላር ብሎ ማለት ነው ክብሯን ዝቅ እያደረገባት አንዴ ፎቶዋ እየተዘቀዘቀች አንቺ አልቃሻ እየተባለች እየተሰደበች ቀረችበት። ምን ቀራባት? እኔ ደግሞ ስለተናደድኩኝ ማለት ነው የምሬ ነው የምላችሁ። ፍሬም በጣም ነው ያናደደኝና በጣም ወደውና ማከብረው ዩቲዩበር ነው። ያኔ ጸባዩ ምንም ደስ ይለኛል። ዛሬ ግን እንዴት እንዳናደደኝ ትሄዳ አንዴ ትሄዳለች። የምር ነው የምላችሁ። ሩታ ከናንተ ከተለየች ሩታ ነገ የምትደርሰውን ቦታ ቁጭ ብላችሁ ታያላችሁ። እናንተ ቁልቁለት ነው የምትገቧት አዳሚ ማለት ነው። ሩታዬ የኛ ልዕልት ማለት ነው። እኛ አንቺን ፕራንክም ሰራሽ፣ ውሸትም ሰራሽ፣ ድራማም ሰራሽ ሁሌም እንወድሻለን። ብቻ ሲከፋሽ አንወድም። እኛ ሰው ሲያስከፋሽ አንወድም፣ አንቺንም ሲከፋሽ አንወድም። በተለይ እኛ የአንቺ አድናቂዎችና የአንቺ ወዳጆች ማለት ነውና ሂጂ ደግሞ እናትሽ ጋር ሂጂ። የምር ረፍት ታደርጊያለሽ። በቃ በዚህ ሰዓት በቃ እናትሽ ጋር መሆን አለብሽ። እነኚህ አድርቆች እኮ ለዶላር ብሎ ማለት ነው አንዴ በውሸት አንዴ በምን ከሚያሰሩሽ እንደ እናትሽ ጎዬ ውስጥ ገብተሽ እርፍ ብቲ ነው የሚሻልሽ፣ እንደኔ ማለት ነው። የምር በጣም ነው ያናደደኝ። ፍሬም የሆነ ድንች ራስ ወንድሙን መሳይ አስተግፈርላህ አዚም። በዚህ ሰዓት ታዋሩኛላችሁ፣ ታሰድበኛለ። እኔ ኩፉ ሊያደርገኝ እኮ ነው የምር። እኔ መሳደብ መናገር አልችልም ነበር፣ ግን ይሄው ኩፉ እያደረገኝ ነው ያለው። ለማንኛውም ማለት ነው ለፍሬም አድርሱልኝ። ከዚህ በኋላ ሩታ እንደዚህ አይደለም እናገራታለሁ ቢል አይኑ ራሱ ፍጥጥ ብሎ ቢያያት ውርድ ከራሳችን። የምር በሩታ ሲመጡብን እኛ እንውድ። ባልና ሚስት የትም ይጨቃጨቃሉ፣ የትም ይጣላሉ፣ የትም ይለያያሉ፣ ይታረቃሉ። በቃ ትዳር ላይ ይሄ ነገር ያለ ነው፣ አለቀ። ነገር ግን በመሀል መተ ምንድነው የሚባለው የምትገባው ነገር ከቻልክ አስታርቅ፣ ካልቻልክ ደግሞ ዞር በል፣ ከህይወታቸው ውጣላችሁ። እንዴ በአቤል አትማርም እንዴ? አቤላዬ እናመሰግናለን። የምር በጣም ነው ያሳዘነኝ አቤላ ማለት ነውና ለማንኛውም ቪዲዮውን ላይክ አድርጉት ፍሬም ጋር እንዲደርስ ማለት ነው። ላይክ ካረጋችሁት ሪኮመንድ አደርገዋልና በዚህ ቆጨለው። ሰላም አለይኩም ወራህመቱላሂ ወበረካቱ።